አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀይባይ ዩቱብ ተከታታዮች ውዶች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ ሰላም ነኝ። ይኸውላችሁ ዛሬ እንጀራ እየጋገርኩኝ ብታው ማለት ነው። በጣም የሚያምር እንጀራ ማሻላ ተባረከ ረህማን። ያው አንዳንድ ጊዜ ያው ሀገራችንን መርሳት ረስተን ብቅ ስንል በጣም ምን ልበላችሁ ወላሂ እኔ እንጃ ሀገራችን አንዳንድ ጊዜ አትንጡ የሚሉትን እንኳን አላህ እንደው እንትን ይበላቸው ልቦና ይስጣቸው ነው የምለውና መተን ሀገራችንን አየት ስናደርገው ብዙ ትዝታ አለው። ብዙ ነገሮችን ያስታውሰናል። በብዙ ነገሮች ወላሂ ማለት እንደኔ ሀገሬ ላይ እንዲሁ ሀገሬ ላይ እንዴት ይኖራል ኑሮ ይከብዳል ምናምን ጭርጭር አረኩላችሁ እንጀራ ስጋግር ያው አዲስ ለማጅ ነኝ። አንድ ወር አልሆነኝም እና በጣም ያስደስታል። እና እንደዚህ ነው የሚሏችሁን አትስሟቸው። ቢያንስ ትንሽ ተያዛችሁ ኑና ሀገራችሁን አስታውሰን ከመረረን መልሰን ያው መንገዱ ነው ማለት ነው። ምንም የሚያስፈራ እንደዚህ በቃ መዋተት ምናምን የለም እንደኔ ማለት ነው። እና ሁላችሁም ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። ሁላችሁንም ወዳችኋለሁ። ቻናሌ ያው ተለቀኩበት ትንሽ ሰንበትበት ብያለሁ። ምንም ማድረግ አልችልም። እንጀራዬ ነው ሲያምር ወላሂ እኔ እንጃ በጣም ነው የሚያምረው እንጀራዬ ማለት ነው። አዲስ ለማኝ ስለሆንኩ ነው። እና ምን ልላችሁ መሰላችሁ ወላሂ ሀገራችሁ መጥታችሁ በቃ አይተን ሁኔታውን ውጣ ውረዱን ሁሉን ነገር አይተን የማይመቸን ከሆነ ደግሞ መመለስ እንችላለን። መቼም ያልቃል አይባልም። ስለዚህ የሚያስፈራ የሚያጨናንቅ ነገር የለም። እንዳትጨናነቁ ብቅ ብላችሁ ደግሞ አይታችሁ ወደ ሀገራችሁ ተመለሱ። ብቅ ብላችሁ አይታችሁ ሀገራችሁን ሁኔታውን ውጣ ውረዱን መቼም ውጣ ውረድ ያለው እኛ ስንኖር እዛ ስንሆን በቃ እዚህ ያምራል እዛ